ኢትዮጵያ በቅርቡ ከራሺያ የተረከበችው ሱ-32 የጦር ጀት ይህንን ይመስላል። እጅግ ዘመናዊ የጦር ጀት ነው። በሰዓት 2400 ኪሎ ሜትር መጓዝ ይችላል። በተጨማሪ ይህ የጦር ጀት በአንድ ጊዜ በርካታ የጠላት ኢላማዎችን የመለየት አቅም አለው። እንዲሁም እስከ 4400 ኪሎ ሜትር ሬዲየስ ውስጥ የሚገኝ የትኛውንም የጠላት ኢላማዎች የመለየት አቅም አለው። በርካታ ሚሳኤሎችን በአንድ ጊዜ ተሸክሞ ለግዳጅ ሊሰማራ ይችላል። ከፍተኛ የመተጣጠፍ አቅም አለው። ከመሬት እስከ 1500 ኪሎ ሜትር ከፍታ መብረር ይችላል። በርካታ ጥቅሞች ያለው ይህ የጦር ጀት ኢትዮጵያ ከነ ግብጽ ከቻይና እና ከኢራን ተከትላ ይሄንን የጦር ጀት ተረክባለች። ይህም በአፍሪካ እጅግ ገናና የሆነ የአየር ኃይል ለመገንባት አቅዶ እየሰራ ያለውን የኢትዮጵያን የአየር ኃይል ማመስገን ያስፈልጋል። በርካታ ግዳጆችን በአጭር ጊዜና ውጤታማ በሆነ መልኩ ለመወጣት እንደዚህ አይነት እጅግ ዘመናዊ የሆኑና የአምስተኛው ትውልድ የአየር ጀቶችን የጦር ጀቶችን መታጠቁ በጣም የሚያኮራ ነው። በሉ ተበራቱ ነው።